እንዴት በአንድ ወር ብቻ ማለት የ12ኛ ክፍል ኢንትራንስ ኤግዛምን ማለፍ እንችላለን? በ12ኛ ክፍል ተማሪ ናቸው፣ እንዲሁም ለኢንትራንስ ኤግዛም አንድ ወር ብቻ ቀርቷቸው ሰው አትፍሩ። ብዙ ተማሪዎች የሚሳሳቱት ምንድነው ረጅም ሰዓት ማንበብ ሳይሆን ምንድነው ትክክለኛ መንገድን አለመከተል ነው። እንግዲህ በዚህ ቪዲዮ ማለት ነው እንግዲህ በአንድ ወር ብቻ ማለት ስማርት የሆነ ፕሪፓሬሽን አካሄደ እንዴት ነው በአንድ ውስጥ ጥሩ የሆነ እንዲሁም ከማለፊያ በላይ አሪፍ የሆነ ውጤትን ማምጣት የሚችለውን እንዴት እንደሆነ አሳያቸዋለሁ። የመጀመሪያው ምንድነው ማለት ነው ሁሉም ቶፒኮች አለማንበብ ነው። ሁሉም ቻፕተሮች ከቨር አደርጋለሁ ብሎ አለማሰብ። ሁሉም ቶፒኮች ቻፕተሮች ከቨር አይደረግም። አንድ ወር የቀራችሁ በአንድ ወር ምንድነው ብልህ መሆን ነው የሚጠበቅባችሁ። ሪፒትድ ኩዌሽኖችን እንዲሁም ፎከስ የሚያደርጉባቸውን ቶፒኮች ለይታችሁ እነዛ ሳብጀክት ላይ ፎከስ ሊሆናችሁ ማንበብ እንዲሁም ኢዚ የሆኑ ሳብጀክቶችን ከአሁኑ መጨረስ ይጠበቅባቸዋል። ሁለተኛው ደግሞ ምንድነው 30 ቀን ፕላን ማውጣት ነው። እንዳልኳችሁ አንድ ወር ይቀራችኋል። በዚህ አንድ ወር ማለት ነው ለመረጣችሁ ቶፒኮች የ30 ቀን ፕላን አውጥታችሁ ራንደምሊ ከምታነቡ እንዳልኳችሁ የ30 ቀን ፕላን ማውጣት ራንደምሊ ማንበብ የለም። ስኬጁል የሆነ ፕሪፓሬሽን ስለሚያስፈልጋችሁ የ30 ቀን ፕላን ማውጣት። ሶስተኛው ደግሞ ምንድነው ፓስት ፔፐሮችን መስራት። ኢንትራንስ ኤግዛም ለማለፍ ፓስት ፔፐሮች በጣም ኢምፖርታንት ናቸው። ስለዚህ ያለፉ ዓመታት የ2 ዓመታት የ3 ዓመታት የ4 ዓመታት እንዲሁም የ5 ዓመታት እስከ 6 ዓመት ያለፉ ፔፐሮችን መስራት እጅግ በጣም ወሳኝ ነው። ይህ ነገር ምንድነው ኮንፊደንሳችሁን እንዲጨምሩ ያደርጋችኋል። ኤግዛም ውስጥ ብቻ መግባት ምንድነው የራሱ ቴንሽን አለው። ይህን ቴንሽን ለመቀነስ ራሳችሁ እዛው ያለው ፓስት ፔፐሮችን ታይመር አብርታችሁ ቁጭ ብላችሁ ኤግዛም ውስጥ እንዳለ ተፈታኝ ሆናችሁ ያሰባችሁ መስራት ይጠበቅባችኋል። አራተኛ ደግሞ ሶሻል ሚዲያ ዩዞቻችሁን መቀነስ። አሁን ላይ አንድ ወር ነው ያላችሁ። በዚህ አንድ ወር ውስጥ የስልካችሁን ዲስትራክሽን ማጥፋት ይጠበቅባቸዋል። ፕላን አወጣችኋል፣ ጊዜ ሰጣችኋል። ዲሲፕሊን ወሳኝ ነገር ነው። እነዚህ ነገር ለማሳካት ዲሲፕሊን ያስፈልጋችኋል። ፎከስ ሆናችሁ እነዚህ ነገሮች ለማሳካት ዲሲፕሊን ወሳኝ ነገር ነው። ስኬጁል ሊያወጣችሁት ዲስትራክሽን ለመቀነስ ነው። 5 ሰዓት ወይም 6 ሰዓት ፎከስ ሊሆን ስተዲ ከ24 ሰዓት ወይም ከ12 ሰዓት ዲስትራክትድ ከሆነ ስተዲ ስለሚሻል ዲሲፕሊን ወሳኝ ነገር ነው። በዚህ አንድ ወር ውስጥ አንድ ወር እጅግ በጣም ብዙና በቂ ነው። ፕላናችሁ ከተከተላችሁ እጅግ በጣም ጥሩ የሆነ ውጤት ማሳካት ትችላላችሁ። እንግዲህ ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ አድርጉ። እንዲሁም በኮሜንት ሴክሽን ላይ እጅግ በጣም ከባድ የምትሉትን ሳብጀክት ምረጡን አስቀምጡ። እንዴት ነው ኢዝሊ ከቨር የምናደርገው የሚለውን ሌላ ቪዲዮ እሰራላችኋለሁ። ይህን ቪዲዮ ግን ለ12ኛ ክፍል ተማሪዎች ሼር አድርጉላችሁ።